የጌታ ሰላም ጸጋ አንድነት በረከት ከሁላችንም ጋር ይሁን። እንደምናችሁ ሰላም ነው። ለጸጉራችን በጣም ጥሩ ነው። ውስጡን ስኪናችንን ከመታጠባችን በፊት ከታጠብንም በኋላ በማንኛውም ቦታ በመንሄድ በጣም ሻይኒ እንዳይሆን በትንሹ በተመጣጣኝ መቀባት እንችላለን። ይሄ ሚክስድ እናደርጋለን። እንዴት አድርገን ሚክስድ እንደምናደርግና እናየዋለን ማለት ነው። በጣም ጠቃሚ ነው። ከፈለጋችሁ ከፍላችሁ በሙሉ እስከ ጫፉ መቀባት ይቻላል። አሁን ሚክስድ አድርገን ባላችሁ እቃ በማንኛውም እቃ ሚክስድ ማድረግ ነው ማለት ነው። ሚክስድ ካደረግን በኋላ ሰበሬ ቁጭ እናደርጋለን። የምትፈልጉትን ያህል ማድረግ ትችላላችሁ። የምትፈልጉትን ያህል መጠቀም ትችላላችሁ። ይሄንን እጠቀማለሁ፣ ሌላም እጠቀማለሁ፣ ግን ሚክስድ አላደርግም። ይሄን ከጀመርኩኝ እስከምታጠብ ድረስ ይሄን ብቻ ነው የምጠቀመው ማለት ነው። እናየዋለን። ይሄንን ከዚህ የምትፈልጉትን ያህል ስትፈልጉ አንድ ስፑን ስትፈልጉ ሁለት እንዳጠቃቀማችሁ። እኔ ግን ትንሽ ትንሽ እያደረግኩኝ ነው የምጠቀመው። ትንሽ አንድ አደርግና የተወሰነ አድርጌ የኦሊቭ ኦይሉን አይሚን ቤቢ ኦይሉን እጠቀማለሁ ማለት ነው። ሚክስ አደርገዋለሁ። በጣም ለስኪንም ለእጅም ለፊትም ለእግርም ለማንኛውም ለሰውነታችሁ ሁሉ መጠቀም እንችላለን። ለፀጉራችን ብቻ ሳይሆን በጣም እኔ ለብዙ ጊዜ ተጠቅሜበት ጥቅሙ ስላየው ነው ለእናንተ በእምነት ላቀርብላችሁ የቻልኩት። ይሄ በማንኛውም ስቶር ይገኛል። በኢትዮጵያ ውስጥ እንግዲህ የት እንደምታገኘው አላውቅም። የዛ እና ይሄ ቤቢ ኦይል ማንኛውም አይነት ይሆናል። እኔ ግን ለብዙ ጊዜ ይሄን የተጠቀምኩት። ይሄ ሚክስድ እናደርጋለን። ሚክስድ ካደረግን በኋላ የምንፈልገውን ያህል ሚክስድ ማድረግ ነው። እኔ ትንሽ ትንሽ ነው የማደርገው ከቆየ እንዳይበላሽ እያልኩ ትንሽ ነው ሚክስድ የማደርገው። በምትፈልጉት አይነት ለስኪን ለምትፈልጉት በጣም ቆንጆ ይታወቀ ለእጃችሁ ለፊታችሁ ለምትፈልጉት ነገር እቃው ትንሽ ቁጥቁጥ ስላለ እና በሚመቻችሁ ነገር አድርጋችሁ ቁጭ አድርጋችሁ ከመታችሁ በኋላ አንድ ላይ ትጠቀማላችሁ እና ውስጡን መቀባት ከመታጠባችሁም በኋላ በማንኛውም ሰዓት በማንኛውም ቀን በጣም ሻይኒ እንዳይሆን ትንሽ መቀባት። እንደዚህ ካደረጋችሁ በኋላ በደንብ ትንሽ ትንሽ ውስጡን ይሆናል። እንደዚህ እያደረጋችሁ እንዴት እንደሚያምር በደንብ እንትን ማለት እና መቀባት ውስጡን ጫፉን ሁሉን መቀባት እየከፈላችሁ እያበጠራችሁ መቀባት ይቻላል። እና በምትቀቡበት ሰዓት ቆንጆ የሆነ ይሄዳል ይሆናል። እኔ በብዛት እስኪኔን ውስጡን እቀባዋለሁ። የፈለኩትን ቦታ እንደዚህ እያደረጋችሁ እንደዚህ አድርጋችሁ መቀባት። በምትቀቡበት ሰዓት በማንኛውም ሰዓት ቆንጆ እያደረገው ይሄዳል። ከመታጠባችሁም በፊትም በኋላም ይሆናል። ይሄ ጫፉን በደንብ አድርጋችሁ መቀባት እንዴት ለውጡን ታያላችሁ ማሰላችሁ። በደንብ ሚክስድ አድርጉት። እኔ እቃውን ተመቸኝም ያን እና እንደዚህ አድርጋችሁ ጫፉን ሁሉ በደንብ እንደዚህ ካረጋችሁ በኋላ ማበጠር እና በምትፈልጉት ስታይል መጠቀም መስራት። ማታ ላይ እንደዚህ ተጠላችሁ ቢፎር እና አፍተር ከመታችሁት በኋላ ይሄን ይመስላል። እና በምትፈልጉበት እቃ ማዘጋጀት። እኔ ለትንሽ እንደዚህ ለትንሽ አዘጋጅና በምፈልገው ባለቀበት ሰዓት ደግሞ እንደገና አዘጋጃለሁ። ሁሉንም አንዱን ባዝሊን አንድ ጊዜ ያላደርግም እየከፈልኩ ነው የምጠቀመው። እና በጣም ቆንጆ ነው። በማንኛውም ስቶር ይገኛል። ተጠቀሙ። ይሄ በጣም አስፈላጊ ለፀጉር፣ ለስኪን፣ ለእጅ ራሱ ያለውን ወዝ ልነግራችሁ አልችልም። ለእጃችን ራሱ እንዴት እንደሆነ ትንሽ በቂ ነው። ለእጅ ይሆናል፣ ለፀጉር ይሆናል፣ ለሁሉ ነገር ለፊት ይሆናል። ፊቴን ስለተቀባሁ አልቀባም።
አድርጋችሁ በቃ ለፀጉር እንዴት እንደሚያሳምር በጣም ሻይኒ እንዳይሆን በራሳችሁ መጠን ተቀቡት። ይሁንና እንደዚህ አድርጋችሁ ውስጡን ሁሉ መቀባት። ቢፎር እና አፍተር እንግዲህ ይሄ ነው። ቫዝሊንና እንትኑን ከማድረጋችን በፊት ከተመታ በኋላ ይሄን ይመስላል። ላይክ የለመን ጭማቂ ይመስላል። እንደሱ አድርጋችሁ መጠቀም ትችላላችሁ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። መልካም ቀን ባይ